ईरान ने अमरीकी एयरबेस पर मिसाइल दागने की वीडियो जारी कर दी है। वीडियो में Discover why the Strait of Hormuz is so important and how being narrow has put ሰላም ጤና ይስጥልኝ። የሰሞኑን የአሜሪካና ኢራን የድርድር ሁኔታ ምን ይመስላል ስንል እንቃኛለን። ከዓለም የነዳጅ መተላለፊያ እስከ ኒውክሌር ስጋት የአሜሪካ ኢራን ድርድር ምን አዲስ ተስፋ ይዞ መጣ? ዓለም ወደ መካከለኛው ምስራቅ አይኖቿን በጣለችበት በዚህ ወቅት ከዲፕሎማሲው መንደር ያልተጠበቀና አዲስ ተስፋ የሚፈነጥቅ ዜና መሰማት ጀምሯል። ለሶስት ወራት ያህል እጅግ አስፈሪ በሆነ ውጥረት ውስጥ የቆዩት ሁለቱ ባላንጣዎች አሜሪካና ኢራን የጦርነቱን እሳት ለጊዜውም ቢሆን የሚያበርድ የ60 ቀናት ተኩስ አቁም ስምምነት ለማራዘም ከስምምነት ላይ መድረሳቸውን ተሰምቷል። ይህ ብቻ አይደለም። ሁለቱ ሀገራት የኢራን የኒውክሌር መርሃ ግብር ላይም አዲስና ሰፊ የንግግር ምዕራፍ ለመጀመር በጠረጴዛ ዙሪያ ተቀምጠዋል። ለመሆኑ በዚህም ስምምነት በስተጀርባ ምን አይነት ታሪኮችና ውሳኔዎች አሉ? የዚህ ድርድር ዋነኛው ቁልፍ የሚገኘው በዓለም አቀፉ የንግድ መርከቦች ወሳኝ መተላለፊያ በሆነው በሆርሙዝ ሰርጥ ላይ ነው። ኢራን በዚህ ስትራቴጂካዊ የባህር መስመር ላይ የራሷ ፍቃድ በተወሰኑ መርከቦች ላይ ቀረጥ እያስከፈለች ቢሆንም አዲሱ ስምምነት ግን ይህንን አሰራር ሙሉ በሙሉ ይቀይሯልም ተብሏል። ከዚህም ባለፈ ኢራን በሰርጡ ላይ የጣለቻቸውን ፈንጂዎች በሙሉ በሚቀጥሉት 30 ቀናት ውስጥ ለማጽዳት ተስማምታለችም ተብሏል። በምላሹ ደግሞ አሜሪካ በኢራን ወደቦች ላይ የጣለቻቸውን የባህር ኃይል እገዳ ቀስ በቀስ የምታነሳ ሲሆን ኢራን ተጨማሪ ነዳጅ ሽጣ የኢኮኖሚ እስትንፋሷን እንድታገኝ የሚያስችሉትን ማዕቀቦች ለማላላት ፈቃደኛ ሆናለችም ተብሏል። ነገር ግን የድርድሩ እውነተኛ ትልቁ ፈተና የኒውክሌር ጉዳይ ነው። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA መረጃ ከሆነ በአሁኑ ወቅት ኢራን እጅግ ከፍተኛ መጠን ያለው ማለትም እስከ 60 በመቶ የነበረ ዩራኒየም ይዛለችም። ይህም ማለት ደግሞ ኢራን ይህንን ዩራኒየም ክምችት ወደ አስፈሪው የኒውክሌር መሳሪያ ለመቀየር ጥቂት ቴክኒካዊ ደረጃዎች ብቻ ይቀሯታል ሲል ዘግቧል። በመሆኑም በዚህ 60 ቀናት ውስጥ ሁለቱ ሀገራት በቅድሚያ የሚወያዩት በዚህ የዩራኒየም ክምችት ላይ ምን መደረግ አለበት በሚለው ወሳኝ ነጥብ ላይ ሆነዋል። ታዲያ ይህ ተስፋ ሰጪ ስምምነት ሙሉ በሙሉ መሬት ላይ ወርዶ ተግባራዊ ሊሆን የሚችለው ግን በአንድ ትልቅ ቅድመ ሁኔታ ብቻ ነው። እሱም እስራኤል በሊባኖስ የምታካሄደውን ወታደራዊ ዘመቻ በአስቸኳይ ስታቆም ብቻ መሆኑን ኢራን አሳስባለችም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ይህንን ሁኔታ ሲያስረዱ ተደራዳሪዎቹ በአሁኑ ወቅት በቅድመ ስምምነቱ ላይ ዋና ዋና ውሎችን ለማስቀመጥ እየሞከሩ መሆኑንና ዝርዝር ጥቅል ጉዳዮች ግን በሚቀጥሉት ተከታታይ ንግግሮች የሚወሰኑ መሆናቸውንም ጠቁመዋል። የዓለምን የፖለቲካና የኢኮኖሚ አቅጣጫ ሊቀይሩ የሚችሉ ይህ የዲፕሎማሲያዊ ጨዋታ በሚቀጥሉት ቀናት ምን አይነት መልክ እንደሚይዝ አብረን የምናየው ይሆናል። እስከዚያውም ሰላም ለሀገራችን፣ ሰላም